ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ በጣም የሚያምርና ለየት ያለ ሰላጣ አሰራር ነው የማሳያችሁ። ቪዲዮውን እስከ መጨረሻ እዩት። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሌላ ትምህርቶችም እንዲደርሷችሁ ትወዱታላችሁ ብዬ አስባለሁኝ። እዚህ ጋር ዘይቱን ነው የጨመርሁት። ከዛ የተከተፈ ዶሮ አዘጋጃለሁ። እሱን ትጨምራላችሁ ማለት ነው። ከዛ ልክ እንደዚህ ከጨመራችሁ በኋላ በርግካ ፍልፍል አስወጣና ከሙን ትጨምራላችሁ። ልክ እንደዚህ ውሃውን እስኪጨርስ በደንብ ካበሰላችሁት በኋላ ሮብ ትጨምራላችሁ፣ ሶስ ማለት ነው። ከዛ ማይነስ ትጨምራላችሁ። ከዛ ከችብት ትጨምራላችሁ። ከዛ ሎሚ ታደርጋላችሁ። ከዛ ትንሽ ዘይቱን ታደርጋላችሁ። እዛ በኋላ ልክ እንደዚህ በደንብ ትቀላቅሉታላችሁ። ከዛ ሶሱ በዚህ መልኩ ይዘጋጃል ማለት ነው። ከዛ ሰላጣ በድቃቃው ትከታትፋላችሁ። ከዛ ቲማቲም ትጨምራላችሁ። ከፈለጋችሁ ሽንኩርት ማድረግ ትችላላችሁ፣ ግን ብዙን ጊዜ ሽንኩርት ሰላጣ ላይ አይመከርም። ከፈለጋችሁ አጨመሩ። ከዛ በቆሎ ታደርጋላችሁ ማለት ነው። ከዛ ያዘጋጃችሁትን ዶሮ ልክ እንደዚህ ትጨምራላችሁ። ከዛም በኋላ ያዘጋጃችሁትን ሶስ ትጨምሩና ልክ እንደዚህ በደንብ ትቀላቅሉታላችሁ ማለት ነው። አያምርም?